በቀላሉ እንዴት እንደምትረዱ አሳያችኋለሁ። በቃ ኢንክሉዥን ማለት ይሄ ነው። ኢንክሉዥን የዓለምን ትልቁን ችግር ይፈታል ተብሎ ታምኗል ማለት ነው። ምን ቢሆን ነው ይህን ያክል የዓለምን ትኩረት ስቧል፣ የዓለምን ችግር ይፈታል የተባለው ምን ቢሆን ነው? እስቲ ጽንሰ ሀሳቡ ምንድነው? እርሱን እንመለከታለን ማለት ነው። በቀላሉ እንዴት እንደምትረዱ አሳያችኋለሁ። ኢንክሉዥን ኤጁኬሽን ኦር ሰርቪስ ሪፈርስ ቱ ምንድነው? ቀጣይነት ያለው ፕሮሰስ ነው። አላማውም ደግሞ ምንድነው? It's offering what? Quality education for whom? For all. All means ቻፕተር 1 ላይ ያየናቸው የአካል ጉዳት ያለባቸው ሰዎች vulnerable የሆኑ ሰዎችን በተጨማሪ አካል ጉዳት የሌለባቸው ሰዎች ሁሉን ነው የሚያካትተው ማለት ነው። አያችሁ? ሁሉን ነው የሚያካትተው። ስለዚህ it's ongoing process ነው። It offers quality education or service ነው። ስለዚህ ፕሮቫይድ የሚያደርገው የሚሰጠው ጥራት ያለው ትምህርት ወይም አገልግሎት ለሁሉ ሰው። how ስንል ደግሞ by respecting diversity, okay? ልዩነትን በማክበር and different needs ማለት ነው። የተለያዩ ፍላጎት ያላቸውን የሰውን የተለያዩ ፍላጎቶችን፣ ልዩነቶችን፣ አቅምን፣ ችሎታቸውን፣ ባህሪያቸውን ደግሞ ትምህርታቸውን ወይም የትምህርት አቀባበላቸውንም ጭምር ምን የሚያደርግ ነው? ሪስፔክት በማድረግ ነው። እንግዲህ ኳሊቲ ኤጁኬሽን የሚሰጠው ሪስፔክት ከሌለ ኳሊቲ ኤጁኬሽን የለም ማለት ነው። አያችሁ? ሪስፔክቲንግ ዳይቨርሲቲ ከሌለ፣ ሪስፔክቲንግ ዲፍረንት ኒድስ ከሌለ፣ ሪስፔክቲንግ ኤቢሊቲስ ከሌለ ምን የለም ማለት ነው? ኳሊቲ ኤጁኬሽን የለም ማለት ነው። ሌላው ነገር ደግሞ ምንድነው? it eliminates, it avoids all form of discrimination። በቃ ኢንክሉዥን ማለት ይሄ ነው። ይሄንን ዴፊኒሽን እና ይሄንን የሚመስሉ ሌሎችም ይመጣሉ። እነዚህን ዴፊኒሽኖችን አወቃችሁ ማለት አጠቃላይ በቃ ቻፕተር 2 up to ቻፕተር 8 ጨርሳችኋል ማለት ነው። ስለዚህ በጣም ክሪቲካሊ ቻፕተር 2 ላይ ጊዜያችሁን አጥፉ።